ይሄኮ ከአዶናይ ሰርፕራይዝ እኮ ምንም እኮ አይተናነስ። አዶናይ ይሄ ነው ሰርፕራይዙ በለን። አርሰናል ፌርማታው ላይ ቆሟል። አሰልጣኝ ኡናይ ኤምሪ ቀድሞ አሰልጣኛቸውና ግብ ጠባቂ ኤሚሊያኖ ማርቲኔዝ አሁንም በቀላቸውን አረሱም። ቪላውን ክብን እንዴ ኡናይ ኤምሪ አስፋልከን 3 ዓመት አይበቃህም እንዴ? 2 ዓመት ዋንጫ ያጣነው በአንተ ምክንያት ነበር። አሁንም 3ኛ ዓመት ፈተናውን ክብን እኮ ኤምሪ በግፍሬ የተባረርኩት ብላ 2 ዓመት ተበቀልከን እኮ አይበቃህም ኤምሪ አይበቃህም ኡናይ ኤምሪ። ምን ይባላል ይሄ? ምን ይባላል ይሄ? እየመጡ እኮ ነው፣ እየደረሱብን እኮ ነው። ኳላችን ናቸው መጥተዋል እኮ። ኧረ ቪላ ኧረ ተቃጠልኩኝ ወገር። ኧረ እኔ ነደድኩኝ ጀማ። ወዴት ሄጄ እኔ ወይ ብዬ እወጣለሁ ብዬ ማለት ምን አይነት አበሳ ነው በእናታችሁ። እኛ በቃ በየጊዜው ይሄ ቪላ የሚሉት ነገር ምን አይነት ሸቃባ የሆነ ቡድን ነው እናንተ። ሸቃባ ራሱ እኮ አይገልጸውም። ኡናይ ኤምሪ ቆይ ምን አደረግ ነው? እኛ አባረር ነው እንጂ አንፈልግም። በቃ እኛን አትመጥንም። ለአሁኑ በቃ የተሻለ የሆነ ፕሮግረስ ማሳየት እንፈልጋለን። ዞር በልልናል ነው። አንተ በጣም ብዙ እንቅፋት የሆነ ሰው አይተህ ሊሆን ይችላል። አንበሳው ይኸውልህ፣ እንደ ኡናይ ኤምሪ ግን እንቅፋት የሆነብን እኛ ላይ የለም። በእውነት በግለሰብም በክለብም ደረጃ ቪላ እንደኛ እንቅፋት የሆነበት የለም። ምን አይነት ደካማ ቡድን ያሳየ ነው ዛሬ። ምን አይነት ዴቪድ ራያ ዛሬ ቆንጆ ሎጬ በልቷል። በዛውም ልክ ደግሞ ቆንጆ ኳሶችን አትርፏል። ለማንኛውም ግን ተሰጥቶናል፣ መቀበል አለብን። አሚን ብለን ነው መቀበል ያለብን። ተሰጠን፣ ገባልን። ምን አይነት አበሳ ነው በእናታችሁ። እኔ ራሴ ምን ላደርግ መጣሁ? በዛው እንደጠፋው ብቀርስ ምን አይነት ነገር ወያሊት አየህ፣ እንደዚህ ተረጋጋ እስቲ። ወንድ የሆነ ያርሰናል ደጋፊ ማለት ነው የማይገባው ቡድን ነው ያሸነፈው ብሎ ቪዲዮ ይስራ። የማይገባው ቡድን አሸነፈ ብለ ቪዲዮ ስራ ያርሰናል ደጋፊ ወይ ሌላ ምንድነው? እንደ ደከማችሁ 5 ሰዓት ተጫውተው ነው እንደ መጡት ለዚህ ጨዋታ። የደከመ ቡድን አዞሩባቸው የሆነ ከ50 ደቂቃ እስከሆነ ምናምን ደቂቃ ከ70 ምናምን ደቂቃ እስከ አዞሩባችሁ እንዴ! የሊጉ መሪ አይደላችሁ እንዴ? ምን እሺ ነው? አስቶን ቪላ የልጅነት ቲሜ ነው። አያቴ ትለኛለች አስቶን ቪላ ጥሩ ቡድን ነው ትለኛለች። እለል ብሎን ሳምንቱ ነው እለል ብሎን መቀመጫ ሳጥታችሁን ነበር እኮ ደስ አላችሁ አይደለ? 19 ምዕራፍ ፎቅ አቃ ወይኔ በየሳምንቱ እየጨስኩኝ እናንተ ቪላ ሙሉ 3 ነጥቡ ይገባቸው ነበር። እኔ ምንም የምክደው ነገር የለም። ግን ኡናይ ኤምሪ የሚሉት ተንከሲስ ከነ ቡድኑ እንደው ፈርሶ ይቅር ድንቅ የሆነ ቡድን እንደው በወረዱ ምን አይነት የተረገመ ቡድን ነው። 4 ዓመት ሙሉ ስቃያችንን ታበሉናላችሁ። እነ ኒውካስልን እነ ማንን ያኛውን መላጣ ተገላገልኩ ስል ብሏል። እነሱን ተገላገልን ስንል ከዓመት አትፈቱንም። ከየት ነው? ከማንቸስተር ደጋፊ እኮ በላይ እኮ ነው ጎዮናችሁብን እናንተ እንቅፋት። ዛሬ አርሰናል አይደል እንዴ ሐሞት የላቸው። ለነገሩ ደከማቸው። ሮብ ማታ ተጮቶ ቅዳሜ ምሳ ሰዓት እንዴት ነው የሚገፋው? አሁን ቅዳሜና እሑድ እንዴት ነው የሚገፋው? እንደው በሌላው እንኳን እንዳልጽናና ያቺ የፈረደባትም ሰኞ ማታ ነው የምትጮተው። እኔ በየአመቱ ባስቶን ቪላ በየአመቱ 3 ዓመት ተከታታይ እንዴት ጭንቅላታቸውን አይሰማቸውም እንዴ? መግደል ነበረ በቃ ሲገቡ ሜዳውስ ጭፍጭፍ ማተሸነፍን ጭራሽ። አረ በስመ አብ። ኧረ እኔ ምን ላድርግ? ሰከንድ አፍ እኮ አሪፍ ተጫውተናል። ዲፌንሳችን እንዴት ነው የሚያስፈራው? እንዴት ነው የሚጋለጠው? እንደዚህ ክፍት። ኧረ በስመ አብ። ዲፌንስ እንደዚህ ይከፈታል እንዴ? እንደዚህ ይከፈታል ወይ? እኔ ሌላ ነገር ማይነ መሰለኝ እኮ። ኧረ በስመ እናቴ ትሙት አልደበረኝ። ማን በጣም ነው የደበረኝ። ወያላ ያበሽለቀኝ ነው። ወረላል ስማ፣ ሁሉንም ጨዋታ እኮ አታሸንፍም። ኖርማል ነው። እንዴት የሊቨርፑል አሸናነፍ እንሸነፋለን? ላስት ሚኒት ይገባብናል። እኛ ይኸውልህ ባጃሺልና ቶሲን አደረቢዮን ይዘን የገባን በቤንች ተከላካዮቻችን ገባህ አይደል? አስቶን ቪላ ምርጥ ቡድን እኮ ነው። ስንቶቻችሁ ናችሁ አስቶን ቪላ የምትችሉት? ገባህ አይደል? ዋንጫ የሚበላ አይመስልም እንደዚህ ሲጮት ዱቄት
ባክ ቱ ስኩዌር ዋን ፈታ እኮ ነው በቃ። አሁን ውርዛም ጃንዋሪ ላይ ነበረውን ጃንዋሪ መጨረሻ ላይ እናነሳዋለን ዋንጫው። ኖርማል እኮ ነው። አልደበረኝም፣ ምንም ነው ያልደበረኝ። በጣም ነው የደበረኝ በጣም